ዛሬ እንግዲህ የቲማቲም ድልህ ከቤታችን ውስጥ እናዘጋጃለን ማለት ነው። ለምሳሌ ቲማቲም በረከሰበት ሰዓት እንደዚሁ አዘጋጅተን ፍሪጅ ላይ በረዶ ክፍል ማስቀመጥ የፈለግነው ሰዓት መጠቀም እንችላለን ማለት ነው። አዘገጃጁን አብራችሁ በመቆየት እስከ መጨረሻው ድረስ ተመልከቱ ማለት ነው። እዚህ ጋር እንግዲህ ቲማቲሜን አጥቤ በዚህ መልክ አዘጋጅቼዋለሁ። በጣም ትወዱታላችሁ። አሁን እሳት ላይ ጥጄዋለሁ ማለት ነውና ቪዲዮ እንዳይረዝምብኝ እንግዲህ አጥቤ አዘጋጅቼ ነው እሳት ላይ አስቀምጬው ነው ቪዲዮ ምሰራውላችሁ። በጣም ትወዱታላችሁ ውድ ቤተሰቦቼ። እንግዲህ ያው ቀስ በቀስ እየሰራው ነው። ከጀርባው እንደምታዩት በጣም በሚያምር ሁኔታ ሰርቻለሁ። በጣም ቀይ እንዴት እንዲሆንልን በጣም እንደ ማጃን ያኔ ማጆን ተማት ነው በአረብኛ ወይንም የቲማቲም ድልህ ይባላል በሀገራችን። እንግዲህ እንዴት አድርገን አሪፍ በሆነ መልክ እንዴት እንደምናዘጋጅ በዚህ ቪዲዮ ያሳያችኋለሁ። እስከ መጨረሻው ድረስ በመከታተል አብራችሁ ቆዩ ማለት ነው። ሽንኩርት ራሱ እንደዚሁ ሐምሰን ወይንም ጠብሰን በረዶ ክፍል ማስቀመጥ እንችላለን። እንግዲህ በሀገራችን የኑሮ ውድነቱ እየተፋፋመ ስለሆነ ብላሽነት በመጠቀም ማለት ነውና ይሄ ከርከዴ ይባላል። ከርከዴ ይሄ ካላችሁ፣ ከሌላችሁ ደግሞ ቀይ ስር መቼ በሀገራችን ውስጥ በጣም ርካሽ ነው። ቀይ ስር በመጠቀም የቀይ ስር ውሃ ማለት ነው። እሱን በመጠቀም ልክ የቲማቲም ድልህ ከቤታችሁ ትሰራላችሁ ማለት ነውና ይሄ ከርከዴው ያው ትንሽ ቁምጥጥ ያለ ነው። የቲማቲም ድልዩም ደግሞ ትንሽ ቁምጥጥ ይላል። የምንገዛው ሱካር፣ አንዳንዴ በምግብ ላይ ሱካር ነው የምንጨምረው። አሁን ዶሮ ስንሰራ ትንሽ የሱካር የሚጨምር ሰው አለ ማለት ነው። እና ለምንድን ነው የቲማቲም ድልዩ ቁምጣጣ ስለሆነ ነው ማለት ነውና ይሄም ትንሽዬ የሱን ጣም ነው የሚሰጠው። ቁምጥጥ ያለ ነገር ስለሆነ ከርከዴ ይባላል። ለደም ማነስ ወይንም ለደም ግፊት የሚጠጣ ነው ማለት ነውና ያኔ ጠቢዕ ነው። ሌላ ኬሚካል ነገር ምናምን አይደለም ምን ጨምረው ማለት ነው። አሁን ይሄንን እናፈላለን። ከፈለግንም አንድ ላይ ጨምረን ከዛ ከክርክዴው ጋር ማለት ነው እንቀቅለዋለን። ከዛ በኋላ ያንን ክርክዴውን እናስወጣለን። ከዛ ይሄንን እንሰራለን ማለት ነው። እና በጣም ትወዱታላችሁ፣ ሞክሩት። እናጣዳለን። ከዛም በሻል ቲማቲሙ አፈር ይኖረዋል። ጫፉን እንቆርጣለን። አሁን በዚህ መልክ ይሄንን በክፍል ነው ማሳየዋችሁ። ደግሞ ይሄንን ዝም ብሎ በደም ያኔ ምንም ነገር ሳልጠቀም ጃይዝ አደርገዋለሁ ማለት ነው። ሁለቱንም ታያላችሁ፣ የቱ እንደሚሻል መርጣችሁ ትሰራላችሁ። እየተፈለጋችሁ ከስዲዮን ወይንም የጥብስ ውሃ መጠቀም ትክክለኛ የእንትነት የድል የእንትን አያችሁ። ይኸውላችሁ በዚህ መልኩ ነው። አሁን ያንን ነገር አወጣዋለሁ፣ እንትኑን ፍሬውን አወጣዋለሁ። ውሃውን ብቻ ነው የምጠቀመው። እኔ የምጠቀመው ውሃውን ብቻ ነው።
ይሄንን እናወጣዋለን። አይጠቅምም። ይሄንን አንጠቀምም ማለት ነው። እንከድነዋለን እስከሚበስል ድረስ እንጠብቃለን። ይኸውላችሁ በዚህ መልክ በስሏል። አያችሁ ቀይ ሆኗል ማለት ነውና አሁን ይሄንን ከላጥ ላይ ነው እስከሚበርድ ድረስ እንጠብቀዋለን። ከበረደልን ቀዝቀዝ ካለ በኋላ ከላጥ ወይንም ማሽን ካለ በመፍጫ እንፈጨዋለን ማለት ነው። በደንብ ጥቅቅ አድርገን ነው የምንፈጨው። ይሄ ልጫጩ ምናምን ይኸውላችሁ በዚህ መልክ በጣም ደቃቅ አድርጌ ነው የፈጨሁት። ምክንያቱም ልክ የማጆን እንዲሰጠኝ በዚህ መልክ አድርጌዋለሁ። አሁን ይሄንን ምን አደርገዋለሁ? ፍሬዘር አስገባዋለሁ ማለት ነው። በረዶ ክፍል አስገባዋለሁ። አልበረደም፣ በጣም ሞቃታማ ነው። እንግዲህ በዚህ መልክ ነው ያደረኩት። ይኸውላችሁ በዚህ መልክ አድርጌ ኪስ የራሱ የሆነ ኪስ አለ። ባላችሁ በእቃ ማድረግ ትችላላችሁ። በሰሃን ቅርጽ በሚያወጣላችሁ በእንደዚህ አይነት ኪስ ካላችሁ ደግሞ በጣም አሪፍ ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ ማለት ነው። ኑሮ በዘዴ የቲማቲም ድልህ ለምን እንገዛለን? ከውጭ ከምንገዛው ደግሞ ቤታችን ውስጥ እኛ የሰራነው ነገር ለጤናችንም ለሁሉም ነገር ተመካሪ ያኔ ጠቃሚ ስለሆነ ወይንም በጣም ደስ ያለን ስለምንበላው ለቤተሰቦቻችን ለራሳችን ቤታችን ውስጥ እናዘጋጅ እላለው። የዛሬ እንትኔን ከወደዳችሁት እንደዚህ አይነት ነገር ጠቃሚ ነገር እሰራላችኋለሁ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንግዲህ አዲስ ነው ቻናሉ እንደምታዩት። ቀጣይ ቪዲዮ እስከምንገናኝ